ኳኩስና ማለት ስዘል ለካ ከዛ በኋላ ያለው እንትን አላለም አይለኛ ቁልቁለት ገደል ነበር ከት ብለው እነሱ ሌላ ሴታፕ እያስተካከሉ ነው እኔ ዘጋ ተንከባልዬ ወድቄ የሆነች እግሬ ላይ ምናምን የሆነች ጉዳት ደርሳ ነበር አሁን ፈገግ ስትል ትልቅ ለውጥ ያለው ምክንያቱም ይፈልጋል እኔም ዳይሬክት አድርጌያል ያ ሳምሶን ቤቢና ይሄኛው ይለያያል እውነት ነው ያ ካላይ ገጽ የመጣው ከምንድነው ይሄ ምን መሰለ እንግዲህ አሁን የጥርሴ መሰራት ጉዳይ ብዙ እንትን አድርጓል የሚፈጥረው የሆነ ተጽዕኖ አለ አሁን የናዝሬት ልጅ ስለሆንኩ ነው ጥርሴ ብልዝ የነበረው አሰላ ተምሬያለሁኝ ሃይ ስኩል እና ታውቃለህ ትንሽ እንትን የማረግ እኔ በጣም ወደዋለሁኝ ያኛውን ጥርሴን ከ10 ዓመት በፊት ጋሽ ጀንበር የሚባል አንድ ዶክተር ጓደኛ ነበረኝ ሊሰራልኝ ዲዛይን አስነስቶ ምናምን ጓደኞቼ ኧረ በእናትህ ቤቢ ሻው ኧረ በእናትህ ዳግማዊትም ጭምር ተዋት ትሰራው ምናምን አሁን የሆነ ገጽታ ይፈጥራል አንዳንዴ ጨዋ ካራክተር እየተጫወትክ ፈገግ ስትል የሆነ እና አስተማሪ ጠምዳል አስተማሪ ሃይስኩል ያ ሰማንተ ምናምን ሲያይ ገና ኃይለኛ ዱርዬ እኔ እኮ ከቤት ሳልወጣ ያደግኩ ልጅ ነኝ የጫት እያመነገ ይላል የጫት እያመነገ ትንባውን እየጠጣ ምናምን ምንም እኮ ማላቅ የቤት ልጅ እኮ ስማ የናዝሬት ልጆች አሁን ሊነግሩ ይችላሉ አስተዳደጌ እኔ ተለይ ውጪ በር ከፍቼ እንደወጣ አይፈቀድልኝም በር ከፍቶ ማየት አይቻልም ወሬ ማየት ወጥቶ ውጪ ሰው ናፍቆን እንደዚህ ባጥር ላይ ያያየውዝ ነው ያደግኩት ከግቢ ሳልወጣ እዛ ግቢ ያሉት ትምህርት ቤት ስንሄድ አንዳንዴ እድር መክፈል ወይ ምናምን በሚል ሰበብ ሱቅ እንኳን ለመሄድ አይፈቀድልኝም ጥበቃ ምናምን ነው የሚሄደው ሱቅ እንኳን ግን የሆነ የሚሰጥ